አሰላም አለይኩም ወንድሞቼ፣ ኑሩልኝ ይላለው። መጀመሪያ ቀን ቤቴ የመጡ ነሰፋ ሙስጠፋ እና ሊዩ ነው ባቢው ነው። ቤቴ ሲመጡ በግና ዘይት ይዞ ሲመጡ ምንድነው እነዚህ ሰዎች ብዬ ቁጭ ብዬ ውጭ ያለው እያያቸው ቤቴ ድረስ ከቤቴ መጡ እና ምንድናችሁ እናንተ ብዬ ሲጠይቀው ሹፌር ነን ስሉ ደግሞ በጣም ነው ደስ አለኝ። ውስጤ ደስ አለኝ በጣም ሹፌር እንደዛ ነው በግ ይዞ መጥቶ ሰው ይጠይቃል ብዬ ተደሰትኩ። በቃ ሰዎቹን አላቅም፣ አሰፋንም ሙስጠፋንም አይቼ አላቅም፣ ታቴም አናቅም፣ መንገድ ላይም አይቼም አላቅም እነሱም ማለት ነው። እና ደስ አለኝ በቃ በጉን አይቼ የሚያምር በግ ይዞ መጡ። ዘይትን ተሸክሞ እስከ እኔ ቁጭ ያልኩ ቁጭ ብዬ ነው። ሰው አጠገቤም የለም፣ ብቻዬን ካፍቶኝ ነው ቁጭ ብዬ ያለው። እና መጥተው ሲጠይቁን ፍቃደኛ ትሆናለህ እኛ በሽተኛ የት አለ ብለን ከማዲያ ሰልፍ ላይ ሹፌር እንደኛ ሹፌር እንፈልጋለን ብሎ ሰው ጠይቀን አንተ ያለበት ቦታ አሳዩን ብሎን ሰው ይዞ መጣን ምናምን ብሎ አሰፋ ሲናገረኝ በቃ እኔ ለመናገርም አለቀስኩ ነው። ሲያለስ አታልቅስ፣ በቃ እናሳክማለን፣ ካጠገብ እንቆማለን፣ ሰው እንዲረዳን እንጠይቃለን አሉኝ። እንደዛ ነው። እንደዛ ከሆነ መጥሩ። እኔም ያሳክም አጥቼ ምንም እርዳታ አላገኘውም። እግሬ ሁለቱም ይኸው ራሱ ነው የሚንቀሳቀሰው፣ አይችልም፣ ዜሮ ነው እግሬ ብዬ እነሱን አሳየው። አየ እንሱም አሰፋም ሙስጠፋም አዘኑላቸውም። እንደዛውኝ ሁለት ምን አይል ነው ከተመታ ብሎ ሲጠይቁኝ 2 አመት ከ6 ወር ብዬ በዳይፐር ነው ኖርኩ። ይኸው አራት ልጆች ይዤ መንገድ ላይ ወጥቼ ድንገት እንደዛ አደጋ ደረሰኝ ብዬ ለነሱ ተናገርኩ። በቃ እናሳክማለን፣ ሰው ካጠገብ ይቆማል ብሎ ሲጠይቅ እንደዛ ሲሉ ደስ አለኝ። እውነትም ነው ብዬም አልገመትኩም። እኔ በቃ ደስታ በደስታው ሊናገሩም አልቻልኩም። በቃ እኔ እውነትም አልመሰለኝም። በቃ እንደዛ ስለኛ ሰፋ ማለት ነው። እና እንደዛው ነው። እኔ አጠገብ የተሰለፋችሁ ጤና ሳጣችሁ ጤና ስጣችሁ ፈጣሪ ላለው ምስጋና ይድረስላችሁ ለእናንተ ላለው ምንም ማለት አልችልም። እኔ የአራት ልጆች አባት ነኝ። ድንገት ወጥቼ መንገድ ላይ 3 ቦታ ተመትቼ ሰርጀር ወገቤ ተሰርቼ በቃ ተስፋ ቆርጬ ቤት የገባ ሰው ነው። ያው ሰው እጅ ማየት ጀመርኩ። እኔ ሰው እጅ ማየትም አልችልም። በህይወት እያለ ራሱ ኪሴ ብር ከሌለ ራሱ ሰው ጋር እጅ መብላት ራሱ አልችልም። እኔ በፊትም ማለት ነው እየሰራው እያለ ማለት ነው። እንደዛው እንኩና በቃ ቤት ገብቼ ያው በዚህ ደረጃ እየኖርኩ እነዚህ ልጆች መጥተው ቤቴን ሲጠይቁ እርዳታ እንደዛ ሰው ይሰባሰባል ብዬም አልገመትኩም። እኔ እንኳን ልታከም ከተማ ወጥቼ ለመመለስ ራሱን ናፍቆኛል እኔን ማለት ነው። እንደዛ ሆኖ ይረዳችሁን ከውጭም በውስጥም ከኔ አጠገብ ስለተሰለፋችሁ ስላሳከማችሁ ወደ ሕክምና ሄዳለሁ ለልጆቼ እንዲነሳ ስላደረጋችሁ ፈጣሪ ጤና ስጣችሁ። ጤና የሚበልጥ የለም። እኔ ለመናገር ራሱ ቃላት ያጥረኛል። ፈጣሪ ጠብቃችሁ፣ እናንተን ደግሞ ፈጣሪ ጤና ስጣችሁ። እኔ ላይ ችግር ደርሶኛል። በቃ ከባድ ህመም ነው ደረሰብኝ። ያሳለፍኩ እኔ ነው የሚያውቀው። 2 አመት ከ6 ወር በዳይፐር ማለት ይከብዳል። ሰዎች ይከብዳል። እኔ እንደዛ ብዬም ገምቼ አላቅም። አንድ ቀን ገምቼ እንደዛ ሆናለሁ ብዬም አስቤም አላቅም። እኔ ያው እናንተን ደግሞ ፈጣሪ ጠብቃችሁ ላለው ስለረዳችሁን ስላሳከማችሁን ለሕክምና ስላበቃችሁን ፈጣሪ ጤና ጨማምሮ ይስጣችሁ። ልጆቻችሁ ላይ ኑሩልኝ ይላለው። ምስጋና የድካማችሁን ደግሞ ፈጣሪ ጨምሮ ይክፍል ይርዳችሁ ይላለው። ለመናገር ቃላት ያጥረኛል። በቃ ደስታ በደስታ ሆኛለሁ ውስጤ ይላለው። ፈጣሪ ጠብቃችሁ። ልጆች ያላችሁም ልጆቻችሁን ላይ በሰላም ወጣችሁ በሰላም ግቡ ወደ ቤታችሁን ይላለው። በፈጣሪ ስም ምስጋና ይድረስላችሁ።